In the past few billion years, Earth has been pummeled. እንኳን ወደ ጂኦ አማሪክ በሰላም መጣችሁ። ይህ ቻናል ዓለማችን የሚቀይሩና በሚቀርጹ ኃይሎች ዙሪያ ሰፊ ግንዛቤ የሚያገኙበት ተመራጭ መድረክ ነው። ከመሬት የውስጠኛው እሳት ተፈጥሯዊ አካባቢያችን ማንነታችንና ባህላችን እንዴት እንደሚቀረጹም እንመለከታለን። የመሬት ጅማሮ፣ የፍጥረት ሚስጥሯ ከጥልቅ ማዕፀን እስከ ሰማይ ጣራም፣ የተራራው ግርጌ፣ የሸለቆው ጌጥ፣ የባህሪው ውቅያኖሱ፣ የውሃው ፍሰት፣ የህዝቦች ታሪክ፣ የባህላቸው ቀለም በጂኦ አማርኛ ይቀርባል። በድጋሚ እንኳን ወደ ጂኦ አማርኛ ቻናል በሰላም መጣችሁ። ይህ ፕሮግራም የምንኖርበትን ፕላኔት ከመሬት ውጭ እስከ ውስጥ፣ ከጥንት እስከ ዛሬ፣ ከተፈጥሮ እስከ ፖለቲካ በጥልቀት የሚመረምር በልዩ አቀራረብ ወደ እናንተ የሚደርስ አዲስ ዝግጅት ነው። የመሬት ታሪካዊ ማዕቀር፣ የመሬትን ዘፍጥረት ወደ ኋላ ተመልሰን እንቃኛለን። ከሰማይ ጣሪያ አዮኖስፌር አንስቶ አየር ንብረታችን እስከሚቀረጽበት ትሮፖስፌር፣ ከዛም አልፎ እስከሚንቀለቀለው የመሬት እምብርት ድረስ በምናብ እንጓዛለን። የክፍታና የጥልቀት ከደቡብ እስከ ሰሜን ዋልታ ያለውን አየር ንብረት ጸባይ፣ ከዓለማችን ጫፍ የኔፓል ተራራ ግርማ ሞገስ እስከ ጥልቁ የሞት ባህር ስምጥ ሸለቆ ድረስ ያለውን አስደናቂ መልክዓ ምድርም እንጎበኛለን። ስነ ሕይወትና የውሃ ዓለምን በውሃው ዓለም ወይም ሃይድሮስፌር ከነገዘፈ ውቅያኖሶቹ፣ ተንከባላይ ወንዞቹ እንዲሁም የሕይወት ምህዳሩን ወይም ባዮስፌርና የጋራ ሸንተረሩ ሚስጥር አብረን እናስሳለን። ተፈጥሮ ከማድነቅ ባለፈ መልክዓ ምድር፣ ድንበርና ውሃ ሀብት በሀገራት ኃይል ሚዛን ላይ የሚያሳድሩትን ፖለቲካዊ ተጽዕኖ እንዲሁም የህዝቦችን ባህልና ኗኗር በጥልቀትም እንመረምራለን። ይህን ሁሉ ስብስብና አስደናቂ የመሬት የሰው ልጅ ቁርኝት በምርምር የተደገፈ ማራኪና ለየት ባለ አቀራረብ በቻናላችን ይዘንላችሁ ቀርበናል። ተፈጥሮ እያደነቅንን ሳይንስን ለመማር የዓለም ፖለቲካ ጂኦግራፊ ጋር አጣብረን ልዩ በሆነ መልኩ ዝግጅታችን ጀምሯል። ጂኦ አማርኛ ተከታተሉን ብለናል። አዲስና አስተማሪ ዝግጅታችንን በየጊዜው ለመከታተል ቻናላችን ሰብስክራይብ እንድታደርጉ ከወዲሁ ጠየቅናችሁ። አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን ዓለማችን በአሁኑ ሰዓት በሰላምና በጦርነት በህልውናና በጥፋት መካከል ባለችበት ጠባብ መስመር ላይ ትገኛለች። በመካከለኛው ምስራቅ ምድር የተቀሰቀሰው የእሳት ናዳ አድማሱን አስፍቶ የኃይል ሀገራትን ጎራ እያናወጠ ይገኛል። ዛሬ በመላው ዓለም የመገናኛ ብዙሃን አውታሮች ሰማይ ስር እየተንቀጠቀጠ ያለው ድምፅ አንድ ነው። እርሱም ቀጣዩ ታላቅ ጦርነት መቼ ይጀምራል ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት መግለጫ የዓለም ስጋት በአዲስ መነጽር እንዲታይም አድርገውታል። እንደ ኔታንያሁ ገለጻ ኢራን ተራ ሀገራት ሳትሆን በአጥፊነትም አቅሟ 50 ሰሜን ኮሪያዎችን የምትመጥን የቀጠናው መርዝ ናት። ሰሜን ኮሪያ የኒውክሌር ጦር መሳሪያ ቢኖራትም እንደ ኢራን ሞት ለአሜሪካ፣ ሞት ለእስራኤል የሚል ርዕዮተ ዓለም መርዝ ግን የላትም ሲሉ መሪው ተደምጠዋል። ኔታንያሁ የቴህራንን ግብ እስራኤልንና ምዕራባውያን ከምድረ ገጽ ማጥፋት እንደሆነ ዓለም እንዲያውቅላቸውም እየተማጸኑ ይገኛሉ። ፒዮንግያንግም በቁጣ ምላሽ ሰጥተዋል። ይህ በእንዲህ እንዳለ ከሩቅ ምስራቅ የመጣው ምላሽ ግን እጅግ አስደንጋጭ ሆኗል። የሰሜን ኮሪያው መሪ ኪም ጆንግ ኡንግ ለኔታንያሁ ንግግር በሰጡት ምላሽ እስራኤል ከዓለም ካርታ ላይ ለመደምሰስ አንድ ሚሳኤል ብቻ ይበቃል በማለት ዓለምን አርበድብደዋል። ኪም ለቴህራን ያላቸውን የጸና ድጋፍ በይፋ ከማረጋገጣቸው ባለፈ አስፈላጊ ሆኖ ከተገኘ እስራኤል መምታት የሚችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም አሳውቀዋል። ይህም በሁለቱ የተገለሉ ሀገራት መካከል ያለውን ወታደራዊ ጋብቻ ወደ አዲስ ከፍታ አሸጋግሮታል። የአያቶላ መገደልና ኦፕሬሽን ኤፒክ ፍሪ ያመጣው ሰበብም ብዙ ሆኗል። መሬት ላይ ያለው እውነታ ደግሞ ከቃላት ጦርነት ባለፈ የደም ማዕበል እያሳየ ይገኛል። አሜሪካና እስራኤል በጋራ የከፈቱት ኦፕሬሽን ኤፒክ ፍሪ በታላቅ ኃይል በመፋፋም ላይ ሲሆን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚል መገደላቸው መረጋገጡ የቴህራንን ቁጣ ወደ መገንፈል ደረጃ አድርሶታል።
ይህ ክስተት በመካከለኛው ምስራቅ ያለውን የኃይል ሚዛን ያናጋ ሲሆን የኢራን ወዳጅ የሆኑት ሩሲያና ቻይናም ሁኔታውን በትኩረት እየተከታተሉ ይገኛሉ። የሀያላን አሰላለፍና የኢኮኖሚው ጦርነትም ተባብሶ ቀጥሏል። አዲሱ ዓለም አቀፍ አሰላለፍ አሁን ግልጽ እየሆነ መጥቷል። በአንድ በኩል አሜሪካና እስራኤል፣ በሌላ ደግሞ ኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ የአንድ ወገን ግንባር ይፈጠሩ ይመስላሉ። ፕሬዚዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያ አሁን እየሆነ ያለም ይመስላል። ይህ ወታደራዊ ሽኩቻ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት የፈጠረ ሲሆን የጥቁር ወርቅ ዋጋ ሰማይ መንካቱ ለዓለም ኢኮኖሚ ሌላኛው የራስ ምታት ሆኗል። ክቡራና ክቡራት አድማጭ ተመልካቾቻችን ዓለማችን በአሁኑ ወቅት በአንገት ለአንገት ንቅንቅ ውስጥም ትገኛለች። የኔታንያሁ ዛቻ፣ የኪም ጆንግ ኦን ሚሳኤልና የሀያላን ሀገራት ፍጥጫ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍም እየገፏት ይገኛሉ። ነገ ምን ይከሰት ይሆን? ዲፕሎማሲው ያሸንፍ ወይስ የሚሳኤሎች ድምፅ የሰውን ልጅ ሰላም ይነጥቅ? ይህ የሁላችን የዘወትር ጥያቄ ሆኖ ቀጥሏል። በተያያዘ መረጃ የብሪክስ አባል ሀገራት በዚህ ጦርነት አሰላልፋቸው ምን ይመስላል የሚሉ ትንታኔዎችም እየተሰጡ ይገኛሉ። በተለይ በመጀመሪያው የብሪክስ ሀገራት አሰላለፍ ስንመለከት ኢራን በቅርቡ የብሪክስ አባላት መሆኑን ለቡድኑ ትልቅ ፈተና አምጥቷል የሚሉ ተንታኞችም በዝተዋል። ሩሲያና ቻይናን ከብሪክስ አባል ሀገራት ነጥለን ስንመለከት እነዚህ ሁለት ሀያላን ሀገራት ከኢራን ጋር ያላቸው ግንኙነት የንግድ ብቻም ሳይሆን የስትራቴጂክ አጋርነት ነው። ሩሲያ በዩክሬን ጦርነት ከኢራን ድሮኖች ስለምታገኝ ኢራን ላይ የሚሰነዘር ጥቃት እንደ ራሷ ስጋት ትቆጥረዋለች። ቻይና ደግሞ የኢራን ነዳጅ ዋነኛ ገዥ በመሆኗ በመካከለኛው ምስራቅ የአሜሪካ የበላይነት እንዲቀንስም ትፈልጋለች። ህንድና ብራዚልም ሌሎቹ የብሪክስ አባል ሀገራት ናቸው። አሰላለፋቸው ለየት ባለ መልኩ መጥቷል። እነዚህ ሀገራት ግን ጥንቃቄ የተሞላበት አካሄድ ነው እየሄዱ የሚገኙትም። ህንድ ከእስራኤል ጋር ያላትን የመከላከያ ትብብር ጠንካራ በመሆኑ በሁለቱ መካከል ገለልተኛ ሆና ለመቀጠል እየሞከረች ያለ ይመስላል። ሌላውና አነጋጋሪ የሆነው ጉዳይ ኢራን ከአረቡ ዓለም ጋር ለምን ግጭት ውስጥ ገባች የሚለው ነው። ብዙዎቹ የሚጠይቁት ጥያቄ ኢራንና አረብ ሀገራት ለምን አይስማሙም የሚል ነው። ለዚህ ዋነኛው ምክንያት የሃይማኖትና የፖለቲካ የበላይነት ፍክክር ነው። ኢራን የሺአ እስልምና መሪ ስትሆን እንደ ሳውዲ አረቢያ ያሉ ሀገራት ደግሞ የሱኒ እስልምና ተከታዮች ናቸው። ከዚህ ባለፈ ግን ኢራን በየመን በሊባኖስና በሱሪያ ያሉ ታጣቂዎችን በመደገፍ ተኪ ጦር ወይም ፕሮክሲ ዋር ማካሄድ በአረብ ሀገራት ዘንድ እንደ ትልቅ የደህንነት ስጋት ትታያለች። ይህም የአረቡ ሀገራት ከኢራን ይልቅ ወደ ምዕራባውያኑ እንዲጠጉ አድርጓቸዋል። በዚህ ምክንያትም ሰሞኑን የኢራን ሚሳኤል እየዘነበባቸው ይገኛል። አዲሶቹ የብሪክስ አባላት ሀገር ሚናስ ምን ሊሆን ይችላል የሚሉ መረጃዎች እየወጡ ይገኛሉ። በተለይ ኢትዮጵያ፣ ግብፅና ኤምሬትን እንመልከት። ሌላው ትኩረት የሚስበው ጉዳይ እንደ ኢትዮጵያ፣ ግብፅና የተባበሩት አረብ ኤምሬት ያሉ ሀገራት ወደ ብሪክስ መቀላቀላቸው ነው። እዚህ ሀገራት በኢራንና እስራኤል መካከል ሰላም እንዲሰፍን ይፈልጋሉ። በተለይ ደግሞ ግብፅና ኤምሬትስ ከሁለቱ ወገን ያላቸው ግንኙነት የተወሳሰበ በመሆኑ ብሪክስን እንደ ሰላም ድልድይ የመጠቀም ጥረት እያደረጉ ይገኛሉ። በአጠቃላይ የኢራንና የእስራኤል ግጭት የብሪክስ ሀገራትን አንድነት የሚፈትን ትልቅ ክስተት ሆኖ ብቅ ብሏል። ጦርነቱ ከቀጠለ የዓለም ነዳጅ ዋጋ ሊንርና የዓለም ኢኮኖሚ ሊናጋ ይችላል ተብሏል። ነዳጅ ወደ $200 ሊጠጋም ነው የሚሉ መረጃዎች እየወጡ ይገኛሉ። የተወደዳችሁና የተከበራችሁ የጂኦ አማሃሪክ ዩቲዩብ ቻናል ተከታታዮች አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ የጂኦ ፖለቲካ ኒውስ ድጋሜ እስከምንገናኝ ድረስ በያላችሁበት ሰላማችሁ እንዲበዛ ተመኘው። ይህ ጂኦ አማሃሪክ ነው። ፕሮግራሙን አዘጋጅቼ ይዤ ቀርብላችሁ ደግሞ ተስፋ ጥበብ ነኝ። ሰላም ሁኑ። In the past few billion years, Earth has been pummeled by asteroids.